እየተመለስኩ አይኔ ልጅ እያደረግኩ መጥቻዎች እያለፍኩ ማለት ነው። እና ማብራሪያ ርዕስ ይሹ ምናምን እንዲሆን ምናምን አልፈቅድም፣ ግን ስሜቴን ነው የምነግራችሁ። የተወራው ወሬ የተባለው እንዲህ ብላኝ እንዲህ ብላኝ ሸዋሸ ሰራችኝ እንደዚህ ብላኝ ነው። ምንም እኔ ሸዋሸ አልሰራም። በዚህ ወይ ውሸት ብቻ ነው የሚያሳፍረኝ። ውሸት ያሳፍረኛል፣ እውነት አያሳፍረኝም። ግን ደግሞ እውነትን ይዛችሁ ሰዎች ሳይቀበሏችሁ ሲቀሩ ያናድዳል፣ እንደ ሰው ማለት ነው። ቅድም እንዳልኳችሁ ከዚህ በፊት በፖለቲካ ሊያ እንደዚህ አወራች ምናምን ተብሎ ቪዲዮ ተመዞብኝ ምናምን የፈለጉትን እንድጠየቅ ነበረ። አዎ ተጠይቄበታለሁ፣ ግን ነፃ ወጥቼበታለሁ። በሰዓቱ ሁሉም የተናገረው ሙሉ ያወራውን የሚተናገርኩት እና ነፃ ወጥቼበታለሁ። ያንን እንደ ምሳሌ አድርጌ ተናግሬያለሁ። ሲንግል ማም ነኝ፣ ከልጄ ጋር ነው የምኖረው፣ ልጄን የማሳድግበት ነው ዩቱቤ። በዚህ ደረጃ ርቀት ለምን ሄዳችሁ እንደዚህ ስታደርጉ በጣም አናዳችሁ ግን ብያታለሁ። እውነት ነው ብያታለሁ። እንደዚህ ስሜት ያወኝ ሳወራችሁ ምናልባት ዩቱባን ይዘጋ ስለሆነ ፈርታ ምናምን ነው። ልጄ ትሙት አይደለም ይዘጋ። ግን እኔ የገባኝ እኔ ያወቅኩት እኔ የደረስኩበትን እንዲበል ለእኔም ጥሩ አይደለም፣ እንዲበል የሚረዳኝም የለም። ስለዚህ ግን እንዲህ ብቻ ነው ማለት የምችለው። ለምንድን ነው ለሁለት ሴቶች ብቻ ወጥቼ ስም ጠርቼ ይቅርታ እንድል የተፈለገው? ለምንድን ነው ቤተሰብ? እውነት ይሄን ነገር ደፍቼባታለሁ ያልኩትን ንግግር እነዚህን በጣም እንግዲህ በቪዲዮ ምናምን እንደተባለው እምልበት ርዕስ ሆኖ ነበረ ቤተሰብ። እውነት እንደዛ ነበረ? ለምንድን ነው ለሁለቱ በጣም እንደዚህ ሆነው? ሊያ ምንድን ነው የሰማችሁ? ምንድን ያወቀችው? ምን ላይ ደርሳ ነው? ምን ታወጣለች ተብሎ ነው ዩቱባን እስከ ማስጠፋት ደረጃ፣ ከዛም ደግሞ እስር ቤት እስክትገባ ድረስ በእሷ ላይ እንራመዳለን። ግን የገረመኝ ነገር ጆርዲ የረሳሽው ነገር ያቺ ያልሽኝ አንደኛዋ ሴት ከነ ጥፋቷ ምንቆምላታለን ብለሽ ነበረ። ሊያ ሴት አይደለችም? እኔ ሴት አይደለም? ለምን ከነ ጥፋት ያልቆምሽልኝም ቆመሽልኛል ይቅርታ ብለሽ ቪዲዮ እንደምሰራ እና እነዚህ ልጆች ይቅርታ እንድላ ሁለቱም ደግሞ አለ ይቅርታ ከኔ ይቅርታ ማግኘት ያለባቸው ሴቶች እንደዛ ብዬ ያልኩት እንደዛ ተደፋ ይደፋል ምናምን ያልኳትን ሴት ነው እንጂ ለእነሱ ምንም ይቅርታ የሚያስብል ነገር አላደረግኩም። ምክንያቱም አጠገቤን ያሉት ጎኔን ያሉት በፈለጉበት እርምጃና መንገድ መምጣት ይችሉ ነበረ። ግን እነሱ ምንም ያሉት ነገር የለም። እናንተ ናችሁ እያጨዋችሁት ያላችሁት። በጣም ጥሩ አመጣጥ መተሻል፣ ተቀብለውሻል። የትላንትናው ማንነትሽ፣ ትላንት ያደረግሽው ነገር ተረስቶልሻል። የሴት ጠበቃ ሁነሻል። ሴቶችን ለመርዳት ቆርጠሽ ተነስተሻል። ቀጥይበት፣ ይሳካልሽ። ያ ደግሞ ሴቶችን የምታጠፋ ለሴት ልጅ ጸር ሴትን የምታዋርድ ሴት ሆናለች። እቀጥልበታለሁ። እንዝላል የሆኑትን ሴቶች በማዋረድ እንዝላል የሆኑ ሴቶችን ታሪካቸውን በማምጣት ስምና ዝና ያላቸውን ሰዎች ስምና ዝና አለን ብለው በየቤቱ የሚያስለቅሱትን ሴቶች ያነሳቸዋቸው ማለት ነው። በእነሱ ታከው ለሚመጡ ሴቶች እኔ አለው እስከዚች ዩቱብ እስክጠፋ ድረስ ማለት ነው። ለምን ልጅ ማኛ ጠፋሽ ከሚዲያ ብሎ የጠየቀ የለም አንድ ቀን። እኔ ግን አልጠየኩም። ትናንትና ማታ ነው የጠየኩት። የገባኝም አሁን እግዚአብሔር የጻፈው ነው። ህብረት ሊኖር ይችላል፣ መዋደድ ሊኖር ይችላል፣ መስማማት ሊኖር ይችላል። እግዚአብሔር የፈቀደው ነው የሚሆነው። እግዚአብሔር ያለው ነው ሁሉ ጊዜ ነው የሚሆነው። በዚህ አምናለሁ። እግዚአብሔር ያለው ነው የሚሆነው፣ ሰው ያለው አይደለም። እኔ ደግሞ ከብዙ ሰዎች
አንድ እግዚአብሔርን ይዤ የመጣው ጀግና ሴት ነኝ። ሴት ነኝ እኔ ሴት ነኝ እንጂ ሴት ነኝ ብዬ ሌላዋን ሴት የማርድ አይደለው። ሴት ነኝ ብዬ ሌላዋን ሴት የምገዘግዝ አይደለው። ያጠፋችን ግን ሌላዋን ሴት ምንድነው ለምታጠቃ ሴት ድምፅ ነኝ። የእውነት ማለት ነው፣ የድራማ አይደለም። የእውነት 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 በጣም ከገረመኝና ካሳቀኝ ነገር ትላንትና ምን ሰማሁ? በጣም የገረመኝ ነው የምነግራቸው። አንዷ ገባችና ኦኬ ዩቱባንም አዘጋችሁ አለቻት። እሷንም ወደ እስር ቤት አስገባችኋት አለቻት። ከዛም ልጇስ ጎዳና ትውጣ ትላታለች። የለም ቤት ጎዳና ትውጣ አላለችም ጋይስ። አትወጣም፣ ሲጀመር አትወጣም። ግን እንዴት ነው በዚህ ደረጃ ለሴት ልጅ ጠበቃ የሆናችሁት እና በዚህ ደረጃ በዚች ቅስፈት ያን ስትቃወሙ ተቀባይነት ያገኛችሁት? እኔን አመስግኑ። በነገራችን ላይ እኔን አመስግኑ። እኔ ለእናንተ ትልቅ ነገር ነው ያልኩት ማለት ነው። ስለዚህም ያወራሽው ያልሽው ያልተስማማውበት ማናት? አንደኛዋ አይቻውን ከእናንተ ጋር ያለችው አንደኛዋን ማለት ነው። እሷ ፊት ስትነሳኝ አልኩ እንደዛ ያልኩት ብለሽ ያልሽኝ ነገርን አስተካኪበት። ምክንያቱም እኔ አላወራም። እኔ ባይዘዌ እንደዚህ አይደለም። በልጄ ስምን ሚስጥር በጣም ነው የምጠብቀው። ለኬኳምዬ ዝም ብዬ ብታወሪ ምንም አለንም እና ያ የነገርሽኝም ያንን ነገር ማለት ነው ስትይኝ እንደዚህ ማለት ትናንትና እንደዚህ ነው እንደዚህ በሱ በኩል እንዴት ትቆሚያለሽ እንደዚህ ግን እሷ እንደዚህ ነገር ውስጥ እንዳለች የምናውቃለን። ግን አንቺ እሷ ሴት ስለሆነች ከእሷ ጎን ነው የምቆመው ብለሽኝ ነበር። የኛ ዓላማ ይሄ ነው ብለሽኝ ነበር። ሴት ልጅ እያጠፋችም እየበደለችም ከሴት ጎን እንደምትቆሙ ነው የነገርሽኝ። እና እኔስ ማለት ለእኔ የገረመኝ እኔ ጥፋቴ ነው፣ ከልጄ ጎን ግን አልቆማችሁ። ምክንያቱም በዩቱቤን ልጄን የማሳድገው ብዬ እንዲህ በቃ ስሜታዊ በሆነ ስሜት ነግሬሽ ነበረ። የገረመኝ እሱ ነው ተቀባይነት ትላንትናው ያ ማንነትሽን ማን ይሄ የነበረሽ እንዴት ብለሽ ከዚህ ሀገር እንዴት ብለሽ የወጣሽበትን የነበረሽን በአጠቃላይ እና ደግሞ አንቺ ራስሽ ስለ ራስሽ የነገርሽኝ ራስሽ ማለት ነው። እንዴት አይነት ከእናት ቤት ወጥተሽ አሁን ላይ